ለቀቀ። ሐረግ ድራማ ኤፍራታ እንግዲህ አደጋ እንደደረሰባት እናስታውሳለን። ወደ ቀደም ካለው ማለት ነው። ያፌት ግን ኤፍራታ እርጉዝ መሆኗን አላወቀም ነበረ። እንግዲህ ኤፍራታ ማርገዟን የነገረችው እንግዲህ ስልኳን ኤፍራታ ጎን አድርጋ ነበረ፣ ወይዘሮ ሉሊት ማለት ነው። ሉሊት እንግዲህ ያው ስራዋ ነገር ከዛም ከዚህም ማቃጠር ነው። ነገር ግን እዚህ ድራማ ላይ የሆነ አንድ ፍች መኖር አለበት ማለት ነው። ምክንያቱም ሐረግ ማለት ያው በእርግጥ የተያዘ ነው። ሐረግ ውሉም አይታወቅም። ነገር ግን አንዳንድ ጊዜ ሐረግ ስንለየው ሐረጉ ውሉ ይለያል ማለት ነው። ግን እዚህ ጋር ድራማ ላይ አንድ እንትን የሚለው ትንሽ የሆነ የማይስበው ነገር ያለው ችግሩ በችግር ላይ እየተፈታ አይደለም፣ እየተያያዘ ነው የሚሄደው ማለት ነው። ምክንያቱም ያው ሐረግ ስሙ ሐረግ ነው። ሐረግ ማለት የተያያዘ ማለት ነው። ነገር ግን ኤፍራታ ብዙ ነገሮችን እያሳጣች ነው ማለት ነው። በኤፍራታ ጠንክ በኤፍራታ ሁሉ ብዙ ነገር አሁን ዶክተሩም ህይወቱን አጣ። አሁን ደግሞ የዶክተሩ አጋዥ ነፍሷ ልታጣ ነው ማለት ነው። እና እዚህ ጋር ላይ የሆነ መቋጨት ያለበት ነገር አለ። ደራሲው እዚህ ጋር ትንሽ ያጠፋዋል ብዬ ነው እኔ በራሴ የምገመገመው ማለት ነው። ምክንያቱም አንድ የሆነ ነገር መቋጨት ውል መኖር አለበት ማለት ነው። ኤፍራታ እንግዲህ እርጉዝ መሆኗን ለናታን ሊነግረው ዶክተሩ ቀጥሮት እንዳለ እንግዲህ የዶክተሩ ረዳት እንትኑንም ውጤቱንም እንዲያቀየሩትና ኤፍራታ ግን ወንድማማቾች እንዳልሆኑ ያወቀችው ማለት ነው። ነገር ግን ናታንና ያፌት ወንድማማች ናቸው። ውጤቱን ስለቀየረባት ነው እንጂ ማለት ነው። እናም ዶክተሩ ግን እውነቱን ስለሚያውቅ እንትን ስለሚል ያው እንትን ብሏታል ማለት ነው ለኤፍራታ። ለያፌት እንግዲህ ነፍሰ ጡር መሆኗን አልነገረችውም። ያፌትም በጣም አብዶ በጣም ተናዶ መጠጥ እየጠጣ እንዴት መቻልሽበት እንዴት ቻልሽበት እያለ በጣም ሲናደድ እናንተ ሲል ነበረ። እዛ ጋር ሆኖ እንግዲህ ያፌት ታዛዥ ጋርዱ ማለት ነው ደውሎ ፖሊሶች ወደ አንተ ጋር መምጣታቸው አይቀርም፣ የአንተ መጨረሻ ስልክ እሷ የደወለችበት ካንተ ጋር እና ዶክተሩን መገደሉን እንትን ሲለው ሄደህ ጨርሳት ነው ያለው ማለት ነው። እናም በኤፍራታ ብዙ ሰዎች እያለቁ ነው ማለት ነው። ኤፍራታ የሆነ ነገር ማድረግ አለባት። ኤፍራታ የያዘችው ካራክተር ትንሽ እንትን የሚል ነው ማለት ነው። ደበር የሚያደርግ ነው ነገሩ። ምክንያቱም የሆነ ነገሮችን መፍታትና መናገር ነበረባት። ብትናገርና እንትን ብትል የሆነ መፍትሄ ይገኛል ማለት ነው። አሁን ደግሞ እንግዲህ ልጇን ሊያስወርድባት ነው። መድኃኒት አምጣ ገዝተና ብሎታል። ኤፍራታ እንግዲህ ልጇንም ልታጣ ነው ወይም ህይወቷንም ታጣለች ማለት ነው። በዚህ መሀል እንግዲህ ናታን ይጎዳል ማለት ነው። ምክንያቱም አባቱ ናታን ነው። ለናታን መናገር ነበረባት። ናታን ቢናገር የሆነ መፍትሄ ይፈልግና ከዛ ቤት ያወጣት ነበር። ነገር ግን ኤፍራታ ሁሉን ነገር ሸሽጋለች ነው ማለት ነው ያለችው። ግን ያፌት አሁንን እርግዝናዋን ስለሰማ በመድኃኒት ልጇን ሊገልባት ነው ማለት ነው። በዚህ መካከል ያፌት በጣም ተናዷል። በጣም ምክንያቱም ያፌት ልጅ መውለድ አይችልም ማለት ነው። በደረሰበት አደጋ ልጅ መውለድ አይችልም። ልጅ መውለድ በመድረሱ ስታቅ እሷን በጣም ተደስታ ነበረ እና ኤፍራታ ማለት ነው። ነገር ግን አሁን ልጇን ሊገልባት ነው ማለት ነው። ናታንም ልጁ የስሙን አላወቀም። ፂ ግን ታውቃለች። ፂም ሸሽጋለች ማለት ነው። በዚህ መካከል ያ ናታን እንግዲህ ለአፌት ለኤፍራታ ያለው ፍቅር የኔ ጨረቃ እያለ ምግብ ሰርቶላት ለሷ ተልኮላታል ማለት ነው። ወረቀትም ደብዳቤ ተልኮላታል። ደብዳቤው ምን እንደሚል እንግዲህ አብረን የምናየው ይሆናል። ውድና የተከበራችሁ ቤተሰቦች ማለት ነው። በዚህ መካከል እንግዲህ ገንዬ እዛው ላስታምሽ ዝጋ ብቻሽን ባዶ ቤት ምናምን ብላ ወደ ኩሽና ገብታለች። እንግዲህ ከዛ ከእንትና ጋራ እንግዲህ እሱ ምን እንደሚያረጋት ፈጣሪ ወቅ ማለት ነው። በቀጣይ ቪዲዮ የምናየው ይሆናል። ሉሊት እንግዲህ ነገሯን አቀጣጥራ እንግዲህ የኤፍራታ እርጉዝ እንደሆነች ነግረዋለች ለያፌት ማለት ነው። ለናታን ግን አልነገረችውም ማለት ነው። ቢኒያንም አላወቀም። ቢኒያምም ያው የፂ ፍቅረኛ ነው እንግዲህ። በዚህ መካከል ማን ተጎጁ? ያው የማያውቀው ህፃን ሊጎዳ ነው ማለት ኤፍራታ አሁን
ያፌት ማወቁን ስላላወቀች እርግዝናውን ያው ዶክተሩም ለናታን ሊነግረው ነበረ። ነገር ግን ናታንም ወጥመድ ነው ብሎ ወደ ቤቱ ተወክዷል። በዚህ መካከል እንግዲህ ያፌት መጥቶ ገሎታል ማለት ነው። ያለውን መረጃ ለምኑት እንኳ ሳይናገር እንግዲህ ያፌት ገሎታል። የፍራታም እንግዲህ አሁን ከትንሽ ደቂቃ በኋላ ያው ልጇን ታጣለች ማለት ነው። ምክንያቱም ያፌት መድኃኒት ገዝቶ መድኃኒት ዶክተሩ ያዘዘልሽ ነው ጠጭለትና ልጇን ይገልባታል ማለት ነው። በዚህ መካከል እንግዲህ ኤፍራታም ልጇን ታጣለች፣ ናታንም ልጁን ያጣል ማለት ነው። በዚህ መካከል ያፌት በጣም ይናደዳል፣ ናታንም በጣም ይናደዳል። ልጅን እንዴት ገለዋል ብሎ ለምን አልነገርሽኝም ብሎ ኤፍራታ ጋርም እንትን ይላሉ ማለት ነው። በጣም ያስጠሊ ነው የሚሆነው። ምክንያቱም ኤፍራታ መደበቅ አልነበረባትም፣ መናገር አለባት። በእሷ ጦስ ብዙዎች እየተጎዱ ነው፣ ብዙዎች እንትን እያሉ ነው። እሷ ሸሽጋ ማለት ነው። ወይም ናታንን ከሽግር ላታድነው ልጁንም ልታሳጣው ነው ማለት ነው። ቤዚም በጣም ተጨንቃለች። በጣም የኔ ናታን ኤፍራታን የጎዳት ያፌት ስለሆነ አፌት ላይ ሁላቸውም ተናደውበታል፣ ፊታቸውን አዝሮበታል ማለት ነው። መኪና አደጋ ያደረሰባት እሱ ነው ብለው ማለት ነው። በእርግጥ እሱ ነው ያው ለናታን ብላ ነው ከሱ ጋር ያለችው፣ ግን ናታንን ሊገለው ስለሆነ ስለሰማች ነው እንግዲህ ፍሬኑን ይዛ አደጋ እንዲደርስ ያደረገችው እሷ ናት ማለት ነው። ነገር ግን እነ ነፂና እነ ቤዚ እነ ገኒ እነ ናታን ያው እሱ እንደሆነ ነው እንዳደረሰባት የሚያውቁት ማለት ነው። ሉሊት ግን አረ እሱ መኪና አደጋ ነው ያፌት ነበረ ብላ ስትል አፏን ታስይዛታለች ማለት ነው። እዚህ ጋር አሳዛኙ ነገር ህፃኑ መገደሉ ነው የሚያሳዝነው ማለት ነው። እንግዲህ ያፌትም እንግዲህ ያው ሁሉንም ከፊት ለፊት እየቀደመ እያስተካከለ ነው ማለት ነው። ኤፍራታ ችግሯን መናገር ነበረባት። እንደዚህ ነው ብላ ብትናገር ከሁሉም ችግር ሊቀረፍ ይችል ነበር ማለት ነው። ምክንያቱም ውሸትም መሆኑን ውሸት ይሆናል ማስፈራሪያው ምናምን ብላ መጠርጠርና መናገር ነበረባት ማለት ነው። ነገር ግን እሷ ጣጣ ውስጥ እየገባች ነው ያለችው። ቤተሰቦች በቀጣይ ቪዲዮ ይዤ እመጣለሁ።